በቅርቡ በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂው የዓለም አቀፍ ማህበራዊ ሚዲያና የቲክቶክ ይዘት ፈጣሪ ዳይላን ፔጅ በአዲስ አበባ ፖሊስ እጁ በካቴና ተጠፍሮ ወደ ፖሊስ ጣቢያ ሲወሰድ የሚያሳይ ተንቀሳቃሽ ምስል በሰፊው ተሰራጭቶ የብዙዎችን ትኩረት ስቧል። ይሁን እንጂ ይህ አስደንጋጭ ድርጊት ፍጹም እውነተኛ ሳይሆን የተመልካቾችን ቀልብ በከፍተኛ ሁኔታ ለመሳብና አነጋጋሪ አጀንዳ ለመፍጠር የተደረገ ስልታዊ ድርጊት ብቻ ነበር። ዳይላን ፔጅ ይህንን ያልተጠበቀ የመግቢያ ትዕይንት የተጠቀመው በአዲስ አበባ ከተማ በቅርቡ የተገነባውንና በመላው አፍሪካ አህጉር የመጀመሪያው የሆነውን እጅግ ዘመናዊ የስማርት ፖሊስ ጣቢያ ለዓለም አቀፉ ማህበረሰብ ለማስተዋወቅ ሲል ነበር። በአፍሪካ የመጀመሪያውና በዓለም አቀፍ ደረጃ አራተኛው የሆነው ይህ አዲስ የቴክኖሎጂ ተቋም በውስጡ ምንም አይነት አካላዊ የፖሊስ አባል ሳይገኝበት በቀን 24 ሰዓት ሙሉ በዲጂታል መንገድ ብቻ አገልግሎት የሚሰጥ ልዩ ጣቢያ ነው። መግቢያው ላይ ከተደረገው ትዕይንት ባሻገር ዳይላን በቪዲዮ እንዳሳየው ማንኛውም ተገልጋይ ወደ ጣቢያው በመግባት የተዘጋጁ ታብሌቶችን በመጠቀም ወንጀሎችን በቀጥታ ማመልከት፣ የሰነድ ማስረጃዎችን መጫንና ከማዕከላዊ ቁጥጥር ክፍል ጋር በቪዲዮ ምስል መገናኘት የሚችል ሲሆን አጠቃላይ መረጃውም ያለምንም የሰው ጣልቃ ገብነት በቀጥታ ወደ ግል ስልኩ ይላካል። ይህ ዘመናዊ አሰራር በሀገሪቱ የጸጥታ መዋቅር ውስጥ የሚታየውንና የዜጎችን እምነት ያሳጣውን የጉቦና የሙስና ችግር ሙሉ በሙሉ ለማስቀረት እንዲሁም በቂ የሰው ኃይል በሌለበት ሁኔታ ፍትህን በቴክኖሎጂ ተደራሽ ለማድረግ የታለመ ነው። ይሁን እንጂ ስር የሰደደውን የተቋማት ብልሽት ለመቅረፍ እንዲህ ያሉ ዲጂታል መፍትሄዎች በተጨባጭ መሬት ላይ ምን ያህል ዘላቂ ለውጥ ያመጣሉ ወይስ እንደተለመደው የይስሙላ ማሳያ ብቻ ሆነው ይቀራሉ የሚለው ጉዳይ አሁንም በገለልተኛ ወገኖች ዘንድ ሰፊ የክርክር አጀንዳ ሆኖ ቀጥሏል።